እንዴት ናችሁ? ውድ የአሊፍ አውቶሞቲቭ ጋራጅ ቤተሰቦች የዩቲዩብ ወዳጆች እንዴት ናችሁ? ጠፍቻለሁ አውቃለሁ። እንግዲህ ኮሜንት ላይ እንደምትሰጡኝ አስተያየት እንግዲህ ብዙ ጥያቄ ያቀርባችሁልኛል። ማኑዋል አፕሊኬሽን ታይሚንግ ቼን ፊት ስናደርግ ስንገጥም የምናይበት ማኑዋል አፕሊኬሽን ካለ አክስራልን ስትሉ ነበረ። እንግዲህ ኮሜንት ላይ በምትጽፉልኝ መሰረት ባላችሁኝ መንገድ አንድ ጽድት ያለ አፕሊኬሽን ያለምንም ክፍያ ፍሪ አፕሊኬሽን ሪል የሆነ አፕሊኬሽን ይዤላችሁ መጥቻለሁ። ይህ አፕሊኬሽን እንግዲህ የሚሰራው ምንድነው? የማንኛውንም መኪና ፈተን ታይሚንግ ቼን ሊሆን ይችላል፣ ቤልትም ሊሆን ይችላል። ያን የታይሚንግ ፊት የምናደርግበት ታይሚንግ ዶታችን ቢጠፋብን አጋጣሚ ስንፈታ ባናየው ዶት የሌለው ቀለም ተቀብቶ ሊጠፋ ስለሚችል ያንን ነገር ራንደምሊ በግምት እንዳንገጥመው ይሄ አፕሊኬሽን በስፔሲፊክ ማኒፋክቸር በተደረገበት ማኑዋል አስገብታችሁ ሞዴሉን ስሙን አስገብታችሁ በቀላሉ የዛን መኪና የኢንጂን አወቃቀሩን እንዴት ሜካኒዝሙን የቼኖችን ፊት እንዴት እንደሚያደርግና እንደሚገጠም እንዴት ታይት ስናደርግ ስንገጥም የምናደርገውን ፕሮሲጀር ከመጀመሪያው እስከ መጨረሻው ፕሮሲጀሩን ጠብቆ የሚያሳየን በጣም ሰፖርት የሚያደርግ አፕሊኬሽን ነው። እንደምትወዱት አልጠራጠርም። የሚገርም አፕሊኬሽን ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ የደውል ምልክቱን በመንካት ዳይ ቱ ዳይ የምለቀው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ላይክ ሼር በማድረግ ኮሜንት ላይ እንዲሰራላችሁ የምትፈልጉትን ጻፉልኝ። ኮሜንት እንግዲህ ወደ አፕሊኬሽኑ ስንሄድ የአፕሊኬሽኑ አይከን ይሄን ይመስላል። አፕሊኬሽኑ ስንከፍተው ወደ አፕሊኬሽኑ ስንገባ እንደዚህ አይነት ኢንተርፌስ እንደዚህ አይነት ገጽታ ይኖረዋል ማለት ነው። የተለያዩ ሌክጀሪ መኪናዎች እዚህ አፕሊኬሽን ላይ አታች ተደርገዋል። የፈለጋችሁት መኪና አለ። ይሄ አፕሊኬሽን በኢሜል ሳይን አድርገኝ አይልም። ኢሜላችሁን ሳይን አድርጉኝ አይልም። ዝም ብሎ ይከፍትላችኋል ማለት ነው። እንግዲህ ስትገቡ እንደዚህ አይነት ኢንተርፌስ ታገኛላችሁ። አሁን ለማሳያችሁ ቶዮታ ላይ እንገባለን። ቶዮታ የሚለው ላይ አፕላይ አድርገን ስንገባ እንደዚህ አይነት መኪኖችን ያመጣልናል። ቶዮታ ያመረታቸው ማኒፋክቸር ያደረጋቸው መኪኖችን ሁሎችንም ዘርዝሮልናል ማለት ነው። አሁን እኔ ማሳያችሁ ያሪስን እናያለን ማለት ነው። ያሪስን በመንካት ያሪስ ውስጥ ስንገባ የቶዮታ ምርት አንዱ ያሪስ ይባላል። ያሪስ ውስጥ ደግሞ ስንገባ በያሪስ ውስጥ ኢንክሉድ የተደረጉት የተለያዩ ማኒፋክቸር ዴቶችን በተለያየ ዓመት የተመረቱ መኪናዎችን ይዘረዝርልናል ማለት ነው። ለምሳሌ የመጀመሪያው በ2020 የተመረተ መኪና አለ። ሁለተኛ እስከ 2013 እስከ 2020 የተመረተ መኪና፣ እስከ 2011 የተመረተ መኪና፣ 2005 እስከ 2013 የተመረተ፣ በ1999 እስከ 2006 እነዚህ መኪናዎች ያሪስ ማኒፋክቸር ያደረጋቸው ቶዮታ ያመረታቸው መኪናዎች ናቸው። የእናንተ መኪና ስፔሲፊክ የእናንተ መኪና 2020 ነው፣ 2013 ነው፣ 2011 የሚለውን ነገር እናንተ ስፔሲፊክ እዚህ ጋር ፊት ታደርጋላችሁ ማለት ነው። ለምሳሌ እኔ አሁን ማይላችሁ የ2011 እናያለን ማለት ነው። የ2011 እናያለን ማለት ነው። ወደ 2011 ስገባ እንደዚህ አይነት ኦፕሽን ወይም ኢንተርፌስ ያመጣልኛል ማለት ነው። እዚህ ጋር ደግሞ እንደምታዩት እዚህ ጋር ምንድነው ፒዲኤፍ አለ። ይሄ ፒዲኤፉ ማኑዋሉን ያዘልና ወይም ዶክመንቱን ያዘልና እዚህ ጋር እነዚህ ጋር ማለት ነው። ፒዲኤፎቹ እንገባለን ማለት ነው። መጀመሪያ ግን እዚህ ጋር ያሉትን ሲምቦሎች እንያቸው። እዚህ ጋር 1 ነጥብ ይላል። እዚህ ጋር 1.3 አለ። 1 ነጥብ እያለ የሚቀጥልልን ምንድነው የመኪናው ሲሲ የምንለው የመኪናው አቅሙ የኢንጂኑ አቅም ያስቀመጥልናል። የእናንተንም
የሲሲያችሁን መጠን ታውቁታላችሁ። ሁለተኛ ማኒፋክቸር ዴቱን የተመረተበትን መርጠን የገባ ነው አለ። እኛውን ቅድም ስንት ነው የገባ ነው? 2011 ነው የገባ ነው ማለት ነው። 2011 ውስጥ ገብተናል። 2011 ስንገባ እዚህ ጋር 2011 አለ። እስከ 2020 ነው የሚለን። እሱን አይመለከተንም። ምክንያቱም ከ2011 እስከ 2020 ያሉት ዘሴም ናቸው። ምናቸው? የታይሚንግ ዶታቸው የታይሚንግ ሲስተማቸው ቢውልዲንግ ሲደረጉ ሲገነቡ እኩል ዘሴም የሆነ ኦፕሬሽን ያላቸው ዘሴም የሆነ ፓርት ስላላቸው እኛ የምንመርጠው የላይኛውን ምን እናደርጋለን? አፕላይ እናደርጋለን ማለት ነው። 2011 ስላለነ 2011 ነክቼ ስገባ እንግዲህ እንደዚህ ስካን እያደረገ ነው፣ አናላይዝ እያደረገ ነው። ዶክመንቱ በዛ ካለ ላግ ያደርጋል ወይም ታይም ዱሬሽኑ ትንሽ ይረዝማል ማለት ነው። በነገራችን ላይ እንደ ኮኔክሽናችን ይወሰናል። እንደምታዩት በዚህ መልኩ ከፍቶልናል። የሚገርማችሁ በጣም ጽድት ያለና ዲም ያልሆነ ነው። አንዱ ኢሜጅ በጣም ጽድት ባለ ሁኔታ በጣም ጎልቶ ዲም ሳይሆን ደብዛዛ ሳይሆን በጣም ቁልጭ ብሎ የሚታይበት ነው። እንደምታዩት እንግዲህ እዚህ ጋር ምን ነው የኦሲቢ ወይም ኦይል ኮንትሮል ቫልቭ የምንላትን ዲቫይስ እዚህ ጋር ኢንዲኬት እያደረገልን ነው። ይሄ እዚህ ቦታ ላይ ፊት እንደሚደረግና አሴምብሊ እንደሚደረግ ኢንዲኬት እያደረገልን ነው ማለት ነው። እዚህ ጋር እንደምታዩት ምንድነው ክራንክ ሻፍት ፖዚሽን ሴንሰር የምንለው እዚህ ጋር ከክራንክ ሻፍቱ ወይም ከስክሮል ስታደርጉት የተለያዩ ኦብጀክቶችን የኤግዞስት ሳይድ እዚህ ጋር እንደምታዩት የዋተር ፓምፕ ሆዙን ነው የሚያሳየን። የዋተር ፓምፑን ሆዝ እንዴት ፊት እንደሚደረግ በየትኛው ሳይድ እንዳለ ኢንዲኬት ያደርግልናል። ስክሮል ስታደርጉት ደግሞ እዚህ ጋር ፊልትሮ ነው። ይሄ መኪና እንግዲህ ያሪስ ነው። ያሪስ ኮምፓክት 3 ፒስተን ነው። 3 ፒስተኖች የሚጠቀም መኪና ነው። እዚህ ጋር እንደምታዩት ፊልትሮችንን እዚህ ጋር እንደምታዩት እንግዲህ የክራንክ ሻፍታችን እንደምታዩት የክራንክ ሻፍቱን የፑሊውን አንግል እዚህ ጋር ዶት ላይ እንደምታዩት እዚህ ጋር ፊት አድርገን ማሰር ነው። ከዛ ስክሮል ስታደርጉት ደግሞ እዚህ ጋር ታይሚንግ እዚች ጋር ያለች እች ከለሯ እሷንም አስዩም ታደርጋላችሁ። በዚህ መልኩ እነዚህ ዶቶች ምንድን ናቸው? ታይሚንግ ዶት ናቸው ማለት ነው። እዚህ ጋር እንደምታዩት የክራንክ ሻፍቱ ላይን ወይም በአረንጓዴ ከለር የተሰመረበትና እዚህኛው እችኛቷ የቸኗ አንዷ ፓርት አለች። የቸናችን ፓርቷ ምንድነው? ጠቆር ያለች ፓርት አለች። እሷ ምንድነው? ብዙ ጊዜ በኦሬንጅ ከለር ትቀባለች። ከዛ ከክራንክ ሻፍቱ ከሻፍቱ ላይ ደግሞ ዶት አለች ወይም እንደዚህ ስንጥቅ ላይን አለው። ከዛ ጋር ፊት የምናደርግበት ነው ማለት ነው። ስንት ከለሮች ይኖረዋል ማለት ነው። ይሄ መኪና ቸን ይጠቀማል። ታይሚንግ ቸን ነው የሚጠቀም። ታይሚንግ ቸኖች ከዚሁ ሁሉ የቸን ሲስተሞች ወይም የቸን ፓርቶች 3 የተለዩ ከለር የተቀቡ አሉ። በኦሬንጅ ከለር የተቀቡ አሉ። አንደኛው ከክራንክ ሻፍታችን ከታይሚንግ ዶቱ ጋር ፊት የምናደርገው ነው። ሁለቱ ደግሞ እዚህ ጋር እንደምታዩት ካምሻፍት አለ። ኤግዞስት ካምሻፍት እና ኢንቴክ ካምሻፍት ብለን የምንለያቸው ካምሻፍቶች ፊት የሚደረጉት በቸኑ ታይሚንግ ዶት እዚህ ጋር በከለር ጠቆር ያለው የቸን ፓርቷ እዚህ ጋርም ጠቆር ያለው ከአረንጓዴዋ ዶት ጋር ፊት በማድረግ ታይሚንጋችን አጀስት አድርገን መግጠም እንችላለን ማለት ነው። እንደምታዩት እንግዲህ ይሄ ካምሻፍት ነው፣ ይሄኛው ክራንክ ሻፍት ነው ማለት ነው። ስክሮል ስታደርጉትም ካምሻፍታችሁን እንዴት በሬንች መያዝ እንዳለባችሁ ካሙ ላይ በጥንቃቄ ሁሉ ሰጀስት የሚያደርጋችሁ በጣም የሚገርም ነው። እዚሽ ጋር ቴንሽነር አለች፣ ሃይድሮሊክ ቴንሽነር ናት። እቺ ፒስተን አላት። ፒስተን ፒን አላት ውስጥ ላይ ሃይድሮሊኩ ወይም ዘይት ሲገፋት ቸኑን በመወጠር ስቴቢሊቲ አድርጋ የምትዝልና ሃይድሮሊክ ቴንሽነሯ ናት። በዚህ መልኩ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። የፈለጋችሁትን መኪና ማኒፋክቸር ዴቱን አስገብታችሁ
የፈልጋችሁትን መኪና ማየት ትችላላችሁ። የፈልጋችሁትን የታይሚንግ ዶቶችን ማየት ትችላላችሁ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። አፕሊኬሽኑን እንደምትጠቀሙት አልጠራጠርም። በጣም ወሳኝ አፕሊኬሽን ነው። ይህን አፕሊኬሽን ለማግኘት አሊፍ አውቶሞቲቭ ጋራጅ ብላችሁ ቴሌግራም ቻናላችን ላይ በመግባት ጆይን አድርጋችሁ ሊንኩን አስቀምጥላችኋለሁ። ተጠቀሙት። እንደምትወዱት አልጠራጠርም። አስተያየት ኮሜንት ላይ ጻፉልኝ። ይመቻችሁ።